ቸር አገልጋይ ማነው ለንጉሥ የታመነ መክሊት ብሰጥ ለሁሉም ቢዳረስ ተመርጦ ብቻ መሰጥ ሳይሆን ለሁሉ ቢዳረስ። ቸር አገልጋይ ማነው ለንጉሥ የታመነ መክሊት እንዲያው ሰው ደስ ብሎት ሁላችንም ውጭ አይደለንም እኮ አሁን ቤተክርስቲያን ነው እያገለገልን ያለነው። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ቅዱሳን መጥቶ ኢንተርቪው ባደረገበት ሰዓት ከዛ ኢንተርቪው ኮርስ ተሰጥቶ አንድ ጓደኛችን ነበር። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ጻፊውን ጠይቄ ነበረ። ይሄ ነገር እንዴት ነው ስፖንሰር እንዴት ነው እስካሁን ድረስ ማለት የካናዳ ስፖንሰር እንዴት ነው ምናምን ስላቸው አይ ሁሉም ቸር አገልጋይ ማነው ለንጉሥ የታመነ መክሊት ኋላ ደግሞ ወደ ደቡብ እንስራ የሚል ደግሞ አስተያየት ቀረበ ተብሎ በጣም አዝነናል። ደቡብ ሀገራችን ነው። አሁን ግን እዚህ ያለው ቸር አገልጋይ ማነው ለንጉሥ የታመነ መክሊት 10 መዘመራን እንኳን ተለይተው ሊሄዱ ከዛ ግን ፕሮሰስ እንደተበላሸባቸው አለ። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ባሩ ይጠይቃሉ እኮ ብዙ ሰዎች በላይ ለምን ቀረ ቤተክርስቲያን ይላሉ። ያው ግማሹ ይደውልልኛል ለምን ቀረ በቃ እንደ ለምን በጣም ብዙ ነገሮች አለ ቤተክርስቲያን ሰው ብዬ አይደለም የሚሄደው ግን የሚደረገው ነገር ያናድሃል። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ከአሁን ፊት ስፖንሰር የለም ወደ ካናዳ የሚመጣ ሆኖም ግን የግላችሁ ካለ ቤተክርስቲያኗ ትፈርማለች ያው ተናግሯል። ምዕመኑ ይናያቅም። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ከፈለክ መውጣት ትችላለህ። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ግን እዚህ ያለው ያዋጣው እኮ ለዚህ ነው ለደቡብ ደግሞ በተጨማሪም ቸር አገልጋይ ማነው ለንጉሥ የታመነ መክሊት ነው። አሁን ቤተክርስቲያን ላይ አምባገነንነት ነው የተጀመረው በአሁን ሰዓት ላይ ማለትና እንደዛ አይነት ማለት ለምዕመንም ደንታ የሌለው ምዕመንን ጥያቄ ሲጠይቅም የምዕመንን እንትን የሚያቃል የሚያጥላላ በራሱ ጊዜ ሰባጓይ ሀይጽፍ ነው ላይ የጻፉት። አሁን እንግዲህ የዛሬ 5 ዓመት በፊት አባታችን በነበሩበት ሰዓት ላይ ሃይላንድ ወርወራል ተብያለሁ። ሃይላንድ እንግዲህ ህዝቡ ያውቃል። እኔ ልገደል ነበርኩ ሰው ነኝ። ልገደል ነበርኩት ገንዘብ ተከፍሎብኝ ልገደል ነበርኩኝ። የቤተክርስቲያን ምስጢር ይዤ ሚዲያ አላወጣም፣ ሪከርዱን አላወጣም፣ የአንድ አባት እንደዚህ አይነት የሚያደርጉትን አላወጣም፣ እስኪ አናግሩልን ለምንድን ነው እንደዚህ ያደረጉት ብዬ በመጠየቄ ነው። ህዝቡም ደስ ብሎት ሰባጓይም ለነብዛን ሰዓት ነበር ሰባጓይ ራሱ ለሁለት ነበር ተካፈሉት። ከነዛ ውስጥም እነዛ በጣም የሚደግፉ ስለነበሩ እግዚአብሔር ይስጣቸው። እነሱም ነገሮችን አመቻቸን። ሽማግሌዎች ተቀመጡ፣ እሳቸውም አመኑ። እነዛ እኛን ሊያስገዱ የነበሩ አባት ማለት ነውና አምነው ይቅርታ ጠይቀው ልጆቻችን ይቅርታ ብለው ይቅርታ ተባለ ያለፍን ጉዳይ ነው። ከዛ ደግሞ እንደ አዲስ እንግዲህ አሁን የመጡ ሰባጓዮች በብዛት ወደ 3-4 መሆኑት አዲስ ናቸው። ገና 2 ዓመት እንኳን አልሞሉም እዚህ እና ይሄንን አክል የኋላ ታሪክን እንኳን ክርስቶስ እኮ የመጣው ለኃጢአተኛ ነውና ትላንትና እኔ የሰራሁትን ኃጢአት አይደለም ማየት አለበት። እንኳን ቢሰራው ይባራሱ ዛሬ የሰራሁትን ነው መታየት አለበት እንጂ የትላንትና እንደዚህ ነበረ ብለ የትላንትናውን የሚያነሳ ሰባጓይ ወይ ደግሞ የቤተክርስቲያን አካል እንጃ ቤተክርስቲያን ወንጌል እንደዚህ አይልም፣ አያስተምረንም። ወንጌሉ የትላንትናውን ታሪክ አይደለም ዛሬን ነው የሚፈልገው። የዛሬ የመለወጥ የዛሬ መመለስን ነው እንጂ ትላንትና እኮ እንዲነበርክ ምናምን ብለህ አንተ የምትናገር ከሆነ ግን ይሄ የቤተክርስቲያን ስርዓት አይደለም። ይሄ የዓለማዊ ስርዓት ነው። ትላንትና እኮ እገሌ እንደዚህ ሂዝ ነበረው እንደዚህ እገሌ ነበረው ይባላል አንሳላ እና አሁን ምንድነው እየተደረገ ያለው? ምዕመኑ ከቤተክርስቲያን ጠፍቷል። ምዕመኑ ጠፍቷል ኦልሬዲ በቃ የለም። እስኪ ሁርለቱና ታዘቡ እናንተ የታዘባቸው
በፊት የነበረው ሰው በወንዶች በኩልም በሴቶች በኩል የነበረው በሴቶቹ በወንዶች ጀርባ ነበር የሚቆሙ ነበሩት፣ ውጭ ጥቅጥቅ ብሎ ቆሙ ማለት እና አባታችን በነበሩበት ሰዓትም የነበሩት ምዕመናት የነበረው ፍቅር ነበረው እና አሁን ያለው ፍቅር እጅግ በጣም የመነመነና ማዕዲ አካባቢ አሁን ከ100 በላይ ነው ቅድስት እሌኒ የሚያስቀድሰው እና ይሄ ነገር ለምን ይሆናል? አባቶች ልጆቻቸውን ቢስሙ የልጆቻቸውን ቅሬታ ቢሰሙ ቅሬታ የሚያቀርቡትን ወንድሞች እህቶችን ቀርቦ ጠይቆ ምንድነው ጥያቄያችሁ ብሎ ፈቶ አክብሮ ህዝቡን በአመት 2 ጊዜ ጠርቶ ምንድነው ችግሩ? ሁል ጊዜ በአውደ ምሕረት ገንዘብ አውጡ አስራት ክፈሉ አይደለም። በብዛት አሁን እውነት ለመናገር በብዛት ሰዎች ገጠር ያለ ቤተክርስቲያን እየረዱ አሉት። ለምን አስራት በኩራታቸውን ወደ ሀገር ቤት ነው የሚልኩት? ለምን ማጸድቅበትን ለምን አስገባለሁ? ለምን አንደኛ አጸድቅበትን። ይሄ ምንድነው የሚደረገው? እዚህ ጋር ሰላም ከሌለ ፍቅር ከሌለ ይህ ህዝብ ገንዘብ ሰጥቶ እዚህ ጋር ማስቀመጥ አይችልም። ወደ ገጠር ነው የሚልከው። ብዙ ማስቀደሻ ያጡ ሰዎች አሉ። ሁለተኛ ደግሞ እንደ ቤተክርስቲያን የሆነ ታይም ላይ የሆነ ህንፃ ምናምን እንጀምራለን ስና እንገነባለን በሚል በዛሬ 6 ወር ምናምን አካባቢ የሆነች ተጀምራ ነበርና መጨረሻ ላይ ምን ሆነ? ጸጥ ነው ተባለ። አንድ እንኳን ለምንድነው የቆመ ለምንድነው እንደዚህ ሊሆን የቻለ ብሎ የጠየቀም የለም። ብንጠይቅም የለም መልስ የለም። ዝምታ እንጂ ምንም አይነት ነገር የለም። ብሩ ምን ላይ ደረሰ? ኦዲት የቤተክርስቲያን ኦዲት በአመት ሁል ጊዜ ይነገር ነበረ። አሁን ግን ኦዲት ምን ላይ እንዳለ ምን ነው የተደረገ ያለ ስንት ብር ነው ጻፊውም ይጽፋል። ምንም ነገር እስካሁን ድረስ ኦዲት ጻፊው ተነስቶ ኦዲት ይሄን ነው ብሎ በመረጃ እንኳን አይ መልስ ለእናንተ እንሰጣለን ብሎ በቪዲዮ ገብቶ እንኳን መልስ የሚሰጡን ከሆነ እስኪ እናያለን። እንግዲህ ሁላችን እንጠብቃለን። ገና አሁን ይሄ አንደኛ የመጀመሪያ ቀረጻ ብቻ አይደለም፣ ገና 2 3ኛ አለ። ብዙዎች አሉ፣ ቅሬታ ያላቸው ሰዎች ወዳጆች አሉ። እነዛ በሙሉ የሚመጡበትና የሚገኙበትን እሱም በቅርቡ እናደርጋለን ያንንም ማለት ነውና ምንድነው እንደ አጠቃላይ ሰበካ ጉባኤ ጋር በደንብ ተፈውሶ ይበወዝ ሰበካ ጉባኤ ሙሉ በሙሉ ተስተካክሎ ጤናማ ሰዎች ቢደረጉ ይልቁን የተሻለ ነው የሚል ነው። ሌላው ደግሞ ምንድነው በካህናት በኩል ነው። ካህናትን በሰበካ ጉባኤ ውስጥ በካህናት በኩል ወደ 3 ምናምን አካባቢ ገብተዋል እና አሁን እዛ ውስጥ ምንድነው ሁሉም እንደ ፍላጎት የሚታንቀሳቀስበት አይነት ነው የገባ ያለ በአሁኑ ሰዓት ላይ እና ያ ነገር ቢቆም ካህን የሚያስፈልግ 2 ከሆነ 2 1 ከሆነ 1 ነው የሚያስፈልገው። 5 ከሆነ የተፈቀደለት 5 ነው የሚፈልገው። ከዛ በላይ ግን ጨምሮ እያንዳንዱ የራሱ ሐሳብ እንደ የራሱ ሐሳብ እንደዚህ ያደረገ ሌሎች ነገሮችን ባታደርጉ ሚመኑን ከቤተክርስቲያን ባታባርሩ ይጠይቃሉ እኮ ብዙ ሰዎች። በላይ ለምን ቀረ ቤተክርስቲያን ይላሉ። ያው ግማሹ ይደውልልኛል ለምን ቀረ በቃ ለምን በጣም ብዙ ነገሮች አለ። ቤተክርስቲያን ሰው ብዬ አይደለም የሚሄደው፣ ግን የሚደረገው ነገር ያናድሃል፣ ያበሳጫል። እንዴት ታደርጋላችሁ ብለህ ብትጠይቃቸው መልሳቸው ምንድነው? እኔ አንድ እንትን ሰበካ ጉባኤው ዋና አስተዳዳሪ ለኔ ያለኝ ምክትል አስተዳዳሪ ምን አለኝ? ለኔ ከፈለክ መውጣት ትችላለህ አለ። አባት ሳይሆን ምክትል እንትን ነው የሰበካ ጉባኤ ምክትል እንትን አስተዳዳሪ እና ከፈለክ ቤተክርስቲያን መውጣት ትችላለህ አለኝ። እንግዲህ አስባችኋል። እኔ ስወጣ አንድ ሰው ክርስቲያን እኔ ለሱ ብዬ አይደለም ክርስቲያን የሆንኩት፣ ለዛ ሰው ብዬ አይደለም። እኔ የወጣሁበት አልጋዬ አሁን እያሰራን ያለነው ቤተክርስቲያን ካያችሁ አይታችሁ ከሆነ ከዛ መካከል ውስጥ የመጀመሪያው ክርስቲያን እኔ ነኝ። ከዛ አልጋዬ ውስጥ አሁን በምታየው ሜዲያ ላይ በምታየው ህዝቡ የነበረው ህዝብ ውስጥ ከቤተክርስቲያናችን ደግሞ ከዘር ማንዘር የመጀመሪያው ክርስቲያን እኔ ነኝ። ከዘር ማንዘርም ከአካባቢ የራሴ ገጠር እዛ አካባቢ የመጀመሪያው ክርስቲያን ነኝና ምንም እንኳን ደካማና ኃጢአተኛ ቢሆንም የሚጠይቀውን ጥያቄ ግን ከብዷቸው መውጣት ትችላለህ ይባላል። እንደዚህ አይባልም። ከክርስቲያን አይጠበቅም። በሆነው ደግሞ እንደ ሰበካ ጉባኤ ደግሞ የሚጠበቅ አይደለም ይሄ እና በሚገባ መውጣት ትችላለህ። ከቤተክርስቲያን መውጣት ትችላለህ። ከፈለክ ሌላ እምነት መግባት ትችላለህ የተባልኩት እና እንደ አይነት የሚባል ከሆነ እንዴት ነው አብረን እናስቀድስ የምንችለው? እንዴት ነው እኔ ብቻ እንኳን እኔ በውስጥ እኔ ብቻ ነኝና ሌሎችስ እኛ ህዝብ ጋር ስንገናኝ አሁን በውጭ ስንገናኝ ህዝቡ እንደምን ነው የሚያወራ?
አባስ ያስተላቸው እኮ ነው ማለት እኮ እንደው ምንድነው ይሄን አክል አባስ ምን አጠፋች ምን አደረገ ምንድነው እኛ እኮ የእውነት እንደው አንድ ኢንተርቪው ለማድረግ ፍቃደኛ የሆኑ ሰዎች ነበሩና እነሱ ለማናገርም ሞክሬ ነበርና አጋጣሚ ምን አሉኝ ለኔ በላይ ያሉኝ አንተ እስኪገባህ ነበረ እኛም ዝም አልነው ግን አሁን ገብቶሃል አሉ። ለምን በቃ አውቀሃቸዋል አይተሃቸዋል ተባልኩኝና እና እንዳጠቃላይ ምንድነው እዛ ውስጥም አሉ የተገፉ አባቶች አሉ። እዛ ውስጥ ተገፍቶ ደሞዛቸው እንኳን ሳይከፈላቸው 2000 የተከፈላቸው የቤት ኪራይ የአስቤዛ ማያገኙ አባቶች አሉ እዛ ጋር። እነዛ ሁላ እንኳን ጥያቄያቸው ሳይቀበሉ እዛው እርስ በርሳቸው ነው ሰበካ ጉባኤ ደሞዝ አይበላም ይላል። ግጥም አድርጎ ነው የሚበላ። ሳይከፈለው የሚሰራ ሰው የለም ስራውን ትቶ እና ይሄንን እኛ ሞኝ ማድረግ ጥሩ አይደለም እና እንደ ቤተ ክርስቲያን ባይሆን እንኳን እኛን ቃቅፋችሁ ልጆቻችን ምንድነው የሚፈልጉት በብዛት ሚዲያ ላይ ካይታቸው ከሆነ እንዴት ነው አቀባበላቸው ስርዓታቸው እንደው ጥያቄ ሲጠይቁ ራሱ እርስ በርሳቸው ክብራቸው እንዴት ደስ እንደምን ምን አለ እንደዛ ለህዝቡ ብትሆኑ እንደዛ ብትሆኑ ለህዝቡ ራሱ ዝቅ ብላችሁ ህዝቡን ብታከብሩ እንደዚህ ወንድሞቻችን እኛም ሁላችሁም ሊመኑንም እንደዛ ብታገለግሉን ይበልጡን የተሻለ ይሆናል ብዬ አስባለሁ። በአጠቃላይ እንግዲህ አባታችንም ከዚህ በፊት የነበሩት ሚመናት እንዴት እንደነበሩ ህዝቡ ጋር እንዴት ነበረ ቅርርባቸው እርሶ ጋር ሲመጡ እንዴት ነበረ ሚመኑ ውጭ እንግዲህ አባታችን ብለዋል ቅድም ህዝቡ ውጭ እንኳን እስከ ውጭ ድረስ ነው የሞላ ነው ያለ በፊት ማለት ነው። በአሁን ሰዓት ላይ አስራት በኩራት ለመክፈል ቀርቶ በመድረክ ላይ ነው እባካችሁን ገንዘብ ከምጡ ገንዘብ ክፈሉ እየተባለ ያለ ተለምኖ ነው በአስራት በኩራት የሚከፍለው በአሁን ሰዓት ላይ። በፊት ግን ሰው በፍቅር ነው የሚሰጠው በፍቅር እኔ የማውቀው እንደ መምህር አዲስ ነበረው ጊዜ $30,000 $20,000 በብር ደግሞ ወደ 150,000 250,000 ምናምን አለ ሲባል ነው እኔ የምሰማው ኦዲት ላይ ዛን ሰዓት ላይ ሁሌ ሲያደርግ በዛን ሰዓት ላይ ከዛ ወደዚህ ግን አሁን ከሁለት ሶስት ዓመት በኋላ ግን እንዲህ አይነት የኦዲት ሂሳብ ተደርጎ አይታወቅም እላለሁ ወንድሜ እና በዚህ ላይ አንተም እሺ የተከበራችሁ ክቡራን በዚህ ላይ የምትከታተሉን በሙሉ እንግዲህ እንዳዳመጣችሁት ወንድማችን የተናገረው በነገራችሁ ላይ ይህ ሐሳብም የኔ ሐሳብ ነው። ቅድስት ቤተክርስቲያን ስለ እውነት ስትሰራ ቅድስት ቤተክርስቲያን አሁን ስላለንበት ቦታ ግን እኛ የምንገለገልባት ስለ ስህተት ስራዎች ሁላ ትሰራለች። ለምሳሌ ወንድሞቻችን ላይ እህቶቻችን ላይ የሚደረገው ይሄ ብቻ ከቤተክርስቲያን አትግቡ ብቻ የሚለው ሳይሆን በሚዲያ ክፍላቸው እንኳን የቤተክርስቲያን ጉዞ ባለ ጊዜ እንዲሁም ደግሞ አገልግሎት ባለ ጊዜ የሚያስታውቅ ብቻ ነው። ሐሳቡን የሚሰሰው አይደለም ከቤተክርስቲያን መወገድ በሶሻል ሚዲያቸው መቦለቅ ተጀምሯል። ይህ የቤተክርስቲያን ስራ ነው ወይ የሚለው ጉዳይ ሁላችን የሚያጨናንቅ ነገር ነው። እውነት ነው እቺ ቤተክርስቲያን ላይ ትልቅ ብዙ ስራ ስህተቶች በተደጋጋሚ እናያለን። ለምሳሌ ሰበካ ጉባኤው እንዴት እየሰራ ነው የሚለውን ጉዳይ ስናይ ሰበካ ጉባኤው በህዝቡ ዘንድ ደሞዝ እንደማይከፈለው ነው። እነሱ ግን ግጥም አድርገው ይበራሉ። ሁላችንም የምናውቀው ነገር ነው። እንዲያውም አጋጣሚ ትናንትና የሆነ መረጃ ደግሞ ደርሶናል በውስጥና ህዝብ የመረጠውን ሰበካ በእነሱ በአባቶች በአስተዳደሩና በእነሱ በጽሕፈት ቤቱ ያልተመቻቸው ከመሆኑ አንፃር አባረውታል የሚባል ነገር ሰምተናል። ይሄ ህዝብ የመረጠውን ሰበካ ማባረር ህዝብ መናቅ አይሆንም ወይ? እንዲያው የህዝቡን እንደማታለል እንደሞኝነት እዚህ ግብጽ ካይሮ ላይ የሚገኙ እህት ወንድሞቻችን ምንም አያውቁም እየተባሉ እያታለሉ እንደዚህ ማድረጉ ህዝብ መናቅ አይሆንባችሁም ወይ እያልና ሰበካ ጉባኤ ከዛው የምታገለግሉ እባካችሁ ህዝብ እናንተን የወከላችሁ የህዝብን ችግር ልትፈቱ የቤተክርስቲያንን ችግር ልትፈቱ ባለፈው መንበረ ጵጵስና ወንድማችን እንዳነሳው ሊሰራ ተብሎ ነበር። እውነት ለመናገር በዛ ብዙ ህዝብ ቅር ተሰኝቷል። የሆነ ላንድ ወር ቻሌንጅ ተፈጥሮ እሁድ ገንዘብ ተባለ። አንድ ምዕመናን የሚያወጣ ግን በወቅቱ አልነበረም። ምክንያቱም መሰረተ ድንጋይ እንኳን ያልተጣለበት መንበረ ጵጵስና ገንዘብ ማለት ይህን ህዝብ እንዴት እንደመናቅ ነው የሚሸወደው። ሲቀጥል እንኳን ኮሚቴ እንኳን ሲመረጥ እንኳን ቃለ ዓዋዲ እንደሚናገረው በህዝብ በምዕመን ፊት ነበረ ኮሚቴ የሚዋቀረው። ኮሚቴ ግን የተዋቀረው ግን ከምዕመን ፊት አይደለም፣ በቢሮ ተዘጋጅቶ መጥቶ የተዋቀረ ቡድን ነው። ይህን ህዝብ መናቅ እንዴት ታዩታላችሁ የሚል ጉዳይ ነው። ብዙ እህት ወንድሞቻችን ተባረዋል።
ብዙ እህት ወንድሞቻችን ከዚህ የሰንበት ትምህርት እያገለግሉ እንዳያገለግሉ ተደርገዋል። እስቲ ይሁንና አረንጓዴ ቢጫ ባንዲራችን ሳይቀር እንኳን በሰንበት ትምህርት ቤት እንኳን በመቆሚያቸው እንዳይሰቅሉ ታግደውባቸዋል። እስቲ ባለፈው ጥምቀት ስናከብር እንኳን ግብፃውያን አታውጡን ተብሎ በነሱ እዝ እስከሆነ ድረስ ብለውን እንዳናወጣ ተገደናል። ይህ ስርዓት እስከመቼ ነው? ይሄን አረንጓዴ ቢጫ ቀዩን እዛ ውስጥ የሚጠሩታይ 4-5 ሰዎች እስካሉበት ድረስ እንጂ ግብፃውያን እንዲያውም በክርስትናችን ሞተው ይወዱናል። ለዚህም እንኳን ምስክር እንኳን ግብፃውያን በዚህ በአሕዛብ እጅ ችግር በደረሰባቸው ሰዓት እንኳን የመጣላቸውን ጌታችን መድኃኒታችን የተሰቀለበት መስቀሉ አሁን በግሸን ማርያም የሚገኘው መስቀል በአፄ ዳዊት ጊዜ መስቀሉ በአሕዛብ እጅ እንዳይቃጠልባቸው ወደ ኢትዮጵያ ልከውት አሁን በግሸን ማርያም ከሚገኘው አንዱ ቅርስ ነው አይደለ አባታችን? እና ግብፃውያን በክርስትናችን ይወዱናል እንጂ አይጠሉንም። በክርስትናችን ግብፃውያን የተለያየ ካሜራ ይዘው መተው ኢንተርቪው በሚያደርጉበት ታይም እናንተ ባንዲራ እንዳናወጣ ተከልክለናል። ህዝቡ እንዳይገባ እየተከለከለ ነው። አንድ የእናንተን ስህተት ስራ ከሰጠ እየታገደ ነው። ይህን ስራ አጥብቀን ደግመም ለህዝቡ በተለያየ ስራ እንመጣለን፣ እናወግዛለን። ቤተክርስቲያን ሁሌም ትክክል ነች። ቤተክርስቲያን ሁሌም ቢሆን ተሳስታ አታውቅም። አሰራሪዎቿ ግን በመዋቅሩ ያሉ ሰዎች ግን ስህተት በተደጋጋሚ እየሰሩ ይገኛል። ብዙ ምዕመናን በዚህ ሰሞን በውስጥ ብዙ የተለያየ መልእክት ተቀምጦልናል። በጣም እጅግ የታፈነች ሕይወት ስላወጣችሁልን ደስ ብሎናል እያሉ ብዙ መረጃ ሰጣችሁናል። አሁንም ብዙዎች ከጎናችን አላችሁ። ይህንም ስራ ይህ በዛሬው ብቻ ሳይሆን ቀጣይም እንደምንቀጥልበት በአጽንኦት ልነግራችሁ እወዳለሁ። የተከበራችሁና ክቡራን እህት ወንድሞቼ፣ ምዕመናን በሙሉ እናት አባቶቼ፣ በዚህ በግብፅ ካይሮ የምትገኙ አልፎም በመላው ዓለም የምትገኙ ይህን በሙሉ ወደ በላይ አካል እያደረሳችሁልን በግብፅ ካይሮ ብዙ ግብፅ ስደተኞች መሄጃ አተን በግብፃውያንና በኤርትራውያን ቤተክርስቲያን እናስቀድሳለን። መዋቅሩ አሰራሩ በዛ ውስጥ ብዙ ያልተስተካከለ መንገድ አለ። ያን ስንናገር እንዳንገባ በነፃ የምናገለግልበትም እንዳናገለግል እየተደረግነ ነው። ይልቁንምና ባለፈውም እንኳን አይተናል። እንደው በጣም ዘና የሚያደርገኝ በማህበረ ቅዱሳን ባልሳሳት 9 ወር በፊት ማህበረ ቅዱሳን መጥቶ ኢንተርቪው ባደረገበት ሰዓት ከዛ ኢንተርቪው ኮርስ ተሰጥቶ አንድ ጓደኛችን ነበርና ኮርስ ተሰጠን እና ይህን እንድናገር እንደዚህ ተደረኩ ብሎ ሚስጥር ያካፍለኛል እና ስለው እውነቱ የቤተክርስቲያኗን አሰራር እናገራለሁ እንጂ አስመስዬ አልናገርም በማለቱ ኢንተርቪው እንዳያደርግ አድርገዋል። ኮርስ ማን እንደሰጠው እዛው በሰንበት ትምህርት ከሚያገለግሉት አንዱ አባል የሆነው ያው በተለያዩ እዛው ቤተክርስቲያናችን የካናዳ ፕሮሰስ በየአመቱ ሁሌም 10 ሰዎችን ታስተናግዳለች። ያንንም ለማን እንደሚሰጡ ሁላችን የምናውቀው ነው። እኛ ፕሮሰሱ አይደለም ያስፈልገን። እኛ ቤተክርስቲያን ደሞዝ አይደለም እንፈልገው። እኛ ነፃነታችን ምዕመናችን ይከበርልን፣ አሰራሩን አስተካክሉልን የሚል ጉዳይ ነውና በዛ ብዙ ሰዎች ተናግረው ለማህበረ ቅዱሳን በግብፅ ካይሮ የምትገኝ ቤተክርስቲያን ያልሰራችው ስራ የለም። እንዲያው አንዱን ዲያቆን ስም ጠሩና እንዲያው በእውነቱ ትልቅ ሰው ናቸው አይደል? እንዲያው ያልሰራውን ይሄን ያህል ተሰርቷል። እውነት ከተነጋገርና ቤተክርስቲያኗ ምዕመናንን ሰርታ ምዕመናንን የራቀውን መቻ ቅርባ ነው። ሁሌ ገንዘብ አምጡ ብላ እዚህ ስለምትለምን ነው። ይሄን ነው ትልቅ ስራ ሰርታለች የተባለው። ለምን ለእውነት መናገር እንዴት ነው የሚከብደን? ነገ ከክርስቶስ ፊት እናንተ እንደዚህ ብላችሁ የምትናገሩት ሰዎችስ አትጠየቁም ወይ? ለአንድ ጋዜጠኛ ይችን ማይክ ይዛችሁ እንደምትናገሯት በክርስቶስ ፊት ስትቆሙ እንዴት ነው የምትናገሩት? ያልተሰራ ወንድሞቻችን የተባረሩት ያልተመለሱ አባታችን ይኸው መስቀል ይዘው በግብፃውያን በባዕድ ሀገር እየተባረሩ እየታሳደዱ ገዳም ጉዞ ሳይቀር እንዳይሄዱ በእነሱ ቤተክርስቲያን ገብተው እንዳያስቀድሱ ህመማን ጋር እንዳይቆሙ የታገዱ አባት 5-6 ዓመት የሆናቸው ይቅርታ ያልተደረገላቸው አባት እንዴት ነው ቤተክርስቲያን ጥሩ ሰርታለች የምትሉት? ቤተክርስቲያን በእርግጥ ገንዘብ ሰብስባ ይሆናል። በማህበራዊ በነሱ በሚሰሩት ስራም ደግሞ እርስ በርስ እየተረዳዱበት ይሆናል። ለህዝቡ ግን አስተዋጽኦ ምንድነው ከተባለ በኔ በኩል የታየኝ ነገር እስካሁን የለም። በየጊዜው የሚባረረው ምዕመናን እጅግ ቁጥር የሰፋ ነው። በቅርቡ አንዲት እህታችንም ደግሞ ከእች ቤተክርስቲያን ወጣ እንደሄደች ተቀባይ አታ በ3 ቀን በፊትም በቲክታክ ፕላትፎርም ላይም በሚቀበል ያጠች ሄድኩኝ ሸኙኝ እያለች ሩሮዋን ስትነግረን ቆይታለች። እና ታዲያ በዛ ሚዲያ እየተናገራችሁ ምን እውነት ነው የታያችሁ? እንዲያውም በወቅቱ ሰበካ ጉባኤ ድሮ የነበሩት ምን ስራ ተሰርቶ ነው ብለው
በተለያየ ድረገጻቸው ሲያሰፍሩ ተስተውሏል። አሁን እኛ የምንለው ቤተክርስቲያናችን ለሐቅ ትስራ፣ ለፍቅር ትስራ፣ ለይቅርታ ትስራ። የተባረሩት አባቶቻችን፣ እህቶቻችን፣ ወንድሞቻችን እንዲመለሱልን ነው። አባቶቻችን እዛ ቤተክርስቲያን ያሉት የሚያገለግሉትን እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። አሰራሩን ግን አልወደውም። አሰራሩን ግን ፍጹም አልወደውም። መስተካከል አለበት። ቅዱስ ጳውሎስ ወደ ሮሚ እንደተናገረው ስለዚህ ለክርስቶስ ክብር ለእግዚአብሔር እንደተቀባበላችሁ እናንተም እርስ በርስ ተቀባበሉ የሚል አይደለ የሚል አባታችን። ይሄ መች ተደረገ ነው ጥያቄ። ይሄ እናንተ አባቶቻችን እርስ በርስ ተቀባብለን አንተ እንደዚህ ብለን ያልተገለገልንበት እናንተ ደስ ያላላችሁን እከሌን አስወጣው እከሌን አስገባው እከሌን ከዚህ ስራ አግደው እከሌን እዚህ አባረው የሚባለው ነገር እንዲያው ምን ታስቡበታላችሁ? ጥሩ ነው? ምዕመናኑስ እንዲያው ለምን እንዲሸማቀቁ ለምን ታደርጋላችሁ? በማዕዲ ካይሮ ላይ በሚገኙ ምዕመናን እሌኒ ቤተክርስቲያን ላይ ከ200 ከመቶ በላይ አስቀዳሽ ምዕመናን ይገኝበታል። እኔ በዚህም ደግሞ በግብፃዊ ቤተክርስቲያን በዚህ ደግሞ እንግዲህ 2 ወር ነው ያል እንኳን በማገለግልበት በማስቀድስበት ቦታ ከመቶ በላይ ያነሰ አበሻ ያስቀድስበታል። ከዚህ ወደ አበሻ የሚቀደስበት ከኛው አባቶቻችን ከዛ ሁሌ እሑድ ብር አምጡ ሁሌ አምጡ እነሱ ደሞዝተኛ እህት ወንድሞቻችን እየተባረሩ የምትባልበት ቤተክርስቲያን ናት። እኛ ከፊት ለፊት ተቀምጠን ነበረ። ለምን ቀሩ እያለ ብዙ እህት ወንድሞች በውስጥ እኔን አናግራችሁኛል። አዎ ቀርተናል። መፍትሄ የሌለው ሆኗል። አባቶች ይቅርታ እያስተማሩ ይቅርታው በተግባር አላየንም። ይቅር በሉ እየተባለ ይቅር ከነሱ አላየንም። ይሄን አስተካክላችሁ ለወደፊት ያለ ነገር ደግሞ እንዲስተካከልል ነገር እንደ ታናሽነታችን ሳትንቁን ይህን ጥያቄያችን ተቀብላችሁ ቤተክርስቲያን አስተካክላችሁ ምሩልን። ከዚህ በላይ በብዙ እጅግ አድርገን እንሰራለን። ገና በዚህ እስካሁን የምንሰራበት ወደ ኋላ የምንልበት አንዳችም ነገር የለም። አሁን ወደ እውነት መንገድ መተናል። ስለ እውነት ብላችሁ እናንተ ደግሞ ለእውነት ብላችሁ ህዝቡን አገልግሉን ነው የምንለውና ወንድማችን የምትጨምረው ነገር ካለ እድሉን ላንተ ልስጥና ከዛ ወደ አባታችን የመጨረሻ ሐሳብ መደምደሚያ እንሄዳለን ማለት ነው። አመሰግናለሁ ወንድሜ። በእርግጥ ያው ሁሉ ነገር ጠቅሳል አንተ። አሁን ዋናው ቅድም እንዳነሳው ሚመናን ጋም እዚህ ካናዳ ስፖንሰር አንስተ ነበረ እና ምን አለ በፊት የነበረው አሰራር ካናዳ እንግዲህ ወደ 10 ሰው የሚሆን ያክል ትሰጣለች ለሰው ለሚመናን ቤተክርስቲያን ለሚመናን ትንሽ የተወሰነ ከካህናት ከሰንበት ትምህርት ቤት ትወስዳለች እና ከነዛ እያደረጉ ዕጣ ያወጡ ነበር በፊት። እኔም እንደሰማሁት ከሆነ ኢንፎርሜሽን እንደደረሰኝ ከሆነ እንደዛ ሲደርስ ነበር እና አሁን ግን እየተደረገ ያለው ውስጥ ለውስጥ እየተሰራ እንጂ ለሚመኑም ግልጽ የሆነ አይደለም። አንድ ጊዜ እንትና ጻፊውን ጠይቄ ነበረ። ይሄ ነገር እንዴት ነው ስፖንሰር እንዴት ነው እስካሁን ድረስ ማለት የካናዳ ስፖንሰር እንዴት ነው ምናምን ስላቸው አይ ሁሉም እኮ በግሉ ቤተሰብ ነው የሄደ፣ እኔም በቤተሰብ ነው የሚሄደው እንጂ በቤተክርስቲያን ቀርቷል ቆሟል። ለምንድን ነው የቆመ ስል አይ የሆነ አለ ተጨቃጭቋል ከዚህ በፊት አልቶ ነበር ሰዎች ምናምን በዛ የተነሳ ምናምን ባል ነገር ነው። ይሄስ መስተካከል አይችልም ወይ? ለሚመኑ እድል የሚሰጥበት መንገዶች አንደኛ ለሱዳን ይሰጣል፣ ሌላ አፍሪካ ሀገራት ያሉት ስደተኞች ምናምን ለኡጋንዳ ያሉትም ለኬንያ ያሉትም ይሰጣል፣ ማንኛውም ኦርቶዶክስ ቤተክርስቲያን ማለት ነው። እና እነዚህ ነገሮችን እንደ አስተዳደራዊ ስራ መሰራት የሚችልበት ነበረ ነው። ግን እዚህ ቤተክርስቲያን ደግሞ እየተሰራ አይደለም። ቢሰራ ራሱ በውስጥ ምስጢር እንጂ ግልጽ ወጥቶ ለሚመኑ የሚሰጥ አይደለም። እነሱን የሚደግፍ የነሱን ህግና እንትን የሚጠብቅ እነሱ ጋር የነሱን ጥቅም የሚያስጠብቅ ካለ ለነዛ በሹሉክታም ይሰጣቸዋል። እንግዲህ ፈጣሪ ነው የሚያውቀውና ይሄ ያለና ይሄ ቢስተካከል በግልጽ ብትመጡ እኛም ቅሬታ ከውስጣችን ሳንይዝ የካናዳ ስፖንሰር ያለውን ለሚመኑ ብሰጡ ዕጣ ቢደርሰው ለሁሉ ሰው እኛ አይደለም እኛ እግዚአብሔር ይመስገን ይዘናል። እኛ ግን ለሚመኑ ብሰጥ ዕጣ ብሰጥ ለሁሉም ቢዳረስ ተመርጦ ብቻ መሰጥ ሳይሆን ለሁሉ ቢዳረስ በዚህ ጉዳይ ላይ ቤተክርስቲያኗ ምን ትላለች? መልስስ አላት ወይ እላለሁ። ሌላውን እንግዲህ ክፍል 2 ክፍል 3 ስላለን በዛ እንቀጥላለን። አመሰግናለሁ። እሺ ወንድማችን ልክ ብላ ላይ እውነት ነው። ያው ብዙ ምዕመናችን ያላወቀው
ፕሮሰሱ አለ። እንደውም አይ ቲንክ አስታውሳለሁ ከ18 ወር በፊት ወይም 1 ዓመት ከ6 ወር በፊት 10 መዘመራን እንኳን ተለይተው ሊሄዱ ከዛ ግን ፕሮሰስ እንደተበላሸባቸው አለ። ይህ ደግሞ በአውደ ምሕረቱ ክቡር አባታችን እንኳን ስፖንሰር እንደሌላ ተናግረው ነበረ። ከአሁን ፊት ስፖንሰር የለም ወደ ካናዳ የሚመጣ ሆኖም ግን የግላችሁ ካለ ቤተክርስቲያኗ ትፈርማለች ያሉ ተናግረዋል። ምዕመኑ ይህን አያውቅም። ልታውቁ የሚገባው ነገር ቢኖር ግን እውነታው አለ። በቀደም በሶሻል ሚዲያ ላይ የግብፅ ኦርቶዶክስ ቤተክርስቲያን መርሻዊት የምንገለገልባት ሚዲያ ክፍል አላት። ሚዲያ ክፍሏ ግን አንድ ቀን መግለጫ ሰጥቶ አያውቅም። ስለዚህ እውቅና እንኳን ስለ ፕሮሰስ እንኳን ሰጥቶ የማያውቅ በቀደም የተለያዩ መግለጫዎች ሲሰጡ አይተናል። እውነት ለመናገር እንደውም አይተህ ከሆነ ከዛ ፖስት ላይ ብዙ ሰዎች አይተውታል፣ ከሺህ በላይ አይተውታል። አስተያየትና ላይክ ለማግኘት ግን 20-30 ሰዎች አይሞሉም። ሁሉም ታሞ ያልሰጠበት ነው። ሁሉም ታዝቧል። አይታችሁት ከሆነ 10 ሰው ወይም 5 ሰው የማይሞሉ ነበረ ኮሜንት ያደረጉ ሁሉ ታሞበታል። ሁሉም የራሱን ይገልጻል፣ ይሰጣል፣ ሁሉ ታሟል። በዛ ውስጥ እንኳን ብዙ ነገር እያለ ሶሻል ሚዲያው እኛ በራሳችን ባንጸባረቅ ነው እስከ መቦለቅ ሁሉ ተደርሰናል። ይሄ የቤተክርስቲያን ስርዓት ሊስተካከል ይገባል። ከህዝቡ ጋራ መልካምነትን ፍጠሩ። ወንጌሉ የሚለውን ነገር ተግብራችሁ አሳዩን። በእርግጥ ነው እዚህ ሚዲያ ክፍሉ ከሚያገለግለው እንዲያውም ሚዲያ ክፍሉ ከ1 ዓመት ከ6 ወር በፊት በጽሕፈት ቤቱና በስብከተ ወንጌሉ እንደተባረረ ካስረክብ ተብሎ ሚስጥረኛ ነው የነበርኩኝና ሚስጥሩ ብዙ አካፍሎኝ ከዛ እንደገና በደሞዝ ተደራረው እንደቀሩ ሁላችንም የምናውቀው ነገር ነውና ያን ለማስከበር የነሱ ሉዓላዊነት ስለሆነ ግን አሁን ወንድሞቻችን እህቶቻችን ሞለኩ ተገቢ አይደለም። ለህዝቡ ክብር ይኖራቸው። ወንድሞችን አባቶችን እህቶችን ልታከብሩ እናቶችን ይገባልና ወደፊት በተለያየ ቪዲዮዎች እንመጣለን። ወንድም የምትለው ነገር ያለ የመጨረሻ እንዲሁም ደግሞ አባታችን የሚሉት የመጨረሻ ካለ እድሉን ልስጥዎት አባታችን። አባታችን መጨረሻውን እንትን ብሎ በቡራኬ ይዘጉልናል። ይቀጥሉ አባታችን። እንግዲህ ስለሰማነው ቃል በእናንተም አጥሮ ያናገረ እግዚአብሔር ይክበር ይመስገን። አሜን። ፍሬያማ እንዲሆን እሱ ይርዳል። አሜን። አሁን በእውነቱ ከሆነ ቅሬታ አይደለም፣ ጥላቻ አይደለም፣ ተገላልጾ መነጋገርና የአንድነታችን ትርጉም ይኖረው። ሁላችንም የቤተክርስቲያን ልጆች ነን። አንዱ ገፊ፣ አንዱ ተገፊ፣ አንዱ አውጪ፣ አንዱ ወጪ መሆን የለበትም። ደግሞ ጊዜውን ጠብቆ ደግሞ ታሪክ እኮ ይወጣል። ቅድም የነገርኳችሁ ሁሉ ታሪኮች አሁን በልዩ የተደረጉት ከምዕመናኑ ጋር ከተቀደሱ ምዕመናን ጋር እኔ አይደለሁም እድል ገጥሞኝ ጥሩ ስለነበሩ ሰዎች በእውነት ለቤተክርስቲያን የሚያስቡ በምንም አይነት በምን ከቤተክርስቲያን ለነሱ ስንታያል 5 ሳንቲም የማይፈልጉ ስለነበሩ ያ ሁሉ ታሪክ ሰርተዋል። በእውነት አሁን እንደው ደመራውን እንኳን እሳት አይወዱም። ይገርማቸዋል። አንፈቅድም ብለው ፓትርያርኩ ሄደው ኢትዮጵያ ተጋብዘው ያን የመንፈሳዊ በዓል በአደባባይ አይተው አያውቁም። ተደንቀው ደመራውን አይተው ከመጡ በኋላ ነው የፈቀዱት። ደመራውን እሳቱን በጣም ይፈራሉ እና ከዚያ ወዲህ ያው እንግዲህ ከዚያ መነሻ አድርገን ያው ጥምቀቱ እየተከበረ ነው። ስለዚህ እዚያው ታቦት የመጀመሪያ ማስገባት ታሪክ ነው እና ከታሪኩ ጋር አለውበት እና እንደው ዝም ብሎ እንደው ወጣ ማለት ከባድ ስለሆነ ግን በትዕግስት ይዘዋለሁ። እግዚአብሔር ይመስገን እና ይህንን ያሳሰባቸው እግዚአብሔር ይክበር ይመስገን። ለበጎ እንደሚሆን ተስፋ አለኝ። እነሱ እንደሚቀበሉት ተስፋ አለኝ። እውነት ባለፈው እንዳላችሁት አሁን ቤተክርስቲያን ሊሰራ ነው። የመንበረ ፓትርያርክ መንበረ ጵጵስና እንዲያው ሰው ደስ ብሎት እውነት ነው። ሁላችንም ውጭ አይደለንም እኮ አሁን ቤተክርስቲያን ነው እያገለገልን ያለነው። ግን በይበልጥ እሷን እንፈልጋታለን። ቤተክርስቲያናችን ናት የደከምንባትና እንዴት ደስ እንዳለን በእውነት ስራ አስኪያጁ እንዴት እናመሰግን፣ ሊቀ ጳጳሱ እንዴት እናመሰግን እና አሁን ደግሞ ጭርስ ደንግጠናል በእውነት። ይሄ መቀጠል አለበት መቀጠል አለበት። ኋላ ደግሞ ወደ ደቡብ እንስራ የሚል ደግሞ አስተያየት ቀረበ ተብሎ በጣም አዝነናል። ደቡብ ሀገራችን ነው። አሁን ግን እዚህ ያለው ምዕመን ያዋጣው እኮ ለዚህ ነው። ለደቡብ ደግሞ በተጨማሪ እንሰራለን። ካሰባሰብን ብዙ እኮ ነን። እውነት ነው። አበታትነውን ነው እንጂ ብዙ ነን እኮ። ለምንድን ነው የምትበታትኑን ነው? አትበታትኑን። ይሄ መልእክቴ ነው። ሌላው
የተተኩ ጳጳስ አሉ የተተኩልን አቡነ ማትያስ ነው። አቡነ ማቴዎስ ስብከተ ሀገራችን ነው። አዎ ስራ አስካጁ መምጣታቸውን እንሰማለን። ነገር ግን ስለማንገባ ነው እንጂ በረከታቸውን እንጠብቅ ነበር። ወንቱ እናንተ ዘንድ ተሳልመን በረከታቸውን አግኝተን ብንመለስ ባይከፋም። እርሶ ያሉበትን አሁን ለስብከተ ሀገሩ ማንም እስካሁን አላሳወቀም። እርሶ መምጣታቸው ብፁዕ አቡነ ማቴዎስ እዚህ መምጣታቸው እንጂ ቤተክርስቲያን ላይ ምን እንደምትሰራ አያውቁም። እና አሁን መልእክቴ ምንድነው? በመጣችሁበት ጊዜ ህዝቡ ተሰብስቦ ስታዩት ውስጡ ጤናማ እንዳይመስላችሁ። ክፋት ይዟል ማለት አይደለም። የተበደለ ብዙ ስላለ እንደው ለብቻው አነጋግሩት። ከካህናቱ ለይታችሁ ህዝቡን ብቻውን አነጋግሩት። ይፈራል እኮ ነገ ያባረሩናል እያሉ እዚያ መካከል አሁን ትንገሩን ብትሏቸው አይነግሯችሁም። ምዕመናኑን ለብቻ አድርጋችሁ እንደውም በጽሁፍ ሲያሳብሱ በሐሳብ መስጫ ሳጥን እንኳን አለ። የዘለጠነ ጊዜ ነው። ምንድነው እንደው መታችሁ እዚያ ኮከብ መስሎ ስታዩት ደስተኛ እንዳይመስላችሁ ማለት ነው። መልእክቴ ለእናንተ ነው። ከኛ ጀምሮ ደስተኛ አይደለም። በእውነቱ በስራው በመጥፎ ስራው ነው ደስተኛ ያልሆነው። ያንን ለየብቻ ህዝቡን ለብቻ ይፈልጋቸዋል እኮ ልብሳችሁን እኮ ሊዳስ ይፈልጋል። ያ የተደበቀው ሁሉ የሚመጣ ጳጳሱ መጡ ሲባል በረከታችሁን ለመሳተፍ ነው። ባለፈው አሁን ሊቀ ሊቃውንት ዕዝራ እና አባ ገብረ ኪዳን የሚዲያ ማነው ማይበረ ቅዱሳን እነሱ ሁሉ ሲመጡ አሁን ለመንጣት በር ደርሰን የተመለሰ ጽፈን ነበር። ለበረከቱ ገቡ እነ አባ ገብረ ኪዳን አይገቡ ተባሉ። አይገቡ አባቶቻችሁ ማለት ነው ተከለከሉ። እነሱማ አያውቁም፣ ግን ጽፈንላቸዋል። እንተናም ለሊቀ ሊቃውንት ደርሷቸዋል። የኔ ጽሁፍ ለኔታ ዕዝራ አዎ ለአባ ገብረ ኪዳንም ደርሷቸዋል። ለሚዲያ ማነው ማቴዎስ ወልደ ማቴዎስ የሚል እንትን አለ የሚዲያ ክፍላቸው ለዚያም ደርሷል። እንደውም ጥያቄ በአጠቃላይ ሰበካ ጉባኤው ነው ምናምን የሚል ጥያቄ አቅርቦ መልሼላቸው ነበረ። እንግዲህ ወከባ ነው ነገሩ። ከሄዱ በኋላ ይመለከቱታል ብዬ ነበር። ምናልባት ጊዜ አጥሯችሁም ከሆነ አስቡን፣ አትርሱን። ወገኖቻችንን የቤተ ክርስቲያን አካሎች ባለን አቅም ደክመናል። እንደዚህ ተለያይተን አንቀር፣ ድረሱልን። ገባ ብላችሁ ተመልከቱት። እንደው ችላ አትበሉን። በእርግጥ ባታውቁ ነው እስካሁን ሁኔታውንና አሁን በኋላ በምትወጡበት ሰዓት ጊዜ ግን ብቻ እኛንም ጥሩ። ያለዚያ ደግሞ ከካህናቱ ለይታችሁ ምዕመናኑን አነጋግሯቸው። ደግሞ ይፈራሉና አንዱ ተናግሮ ደግሞ ያባራለው እያለ ይፈራል። የሆነውን በሐሳብ መስጫ ወረቀት ሁኔታውን ተረድታችሁ አሁን እነሱን ጉዱልን አይደለም አስተካክሉልን ነው። መስተካከል አለባቸው። ቦኑ ምንድነው ወንድም እንዳርጎ መጥላት ከወንጌል ውጭ እኔ እንደወደድኳችሁ ሰርሳችሁ ተዋደዱ አይደል የሚለው እንዴ? ፍቅር እኮ ነው መልእክታችን፣ ፍቅርና ሰላም ነው። ምንድነው እዚያ ገንዘቡ ላይ እንዴ? ዝም ብለን እንኳን እንወርን እኮ ትንኝና አይዘነጋም እግዚአብሔር እኮ ዝም ብለን እንወር። እነሱም አልበኛም አለ እውነት ነው። ስለዚህ እግዚአብሔር ያንወራል። መጋቢ ነው። መጋቢነቱን በእውነት እኔ በትምህርት ቤት ካጠናሁት ይልቅ አሁን በፈተና ጊዜ ያገኘሁት ትምህርት በልጦብኛል። በእውነት ለካ መጋቢ ነው፣ ለካ ቸር ነው እግዚአብሔር። ቤቴ ይፈርሳል ስል አልፈረስም፣ እንደውም ተጠናከረ። ልጆቼ ይበተናሉ፣ ትምህርታቸው ያቋርጣሉ ስል በዲግሪ ምርቋ እንደው ቅድስት ሥላሴ ተመርቆ የወጣም ልጅ አለ። እግዚአብሔር ይመስገን። ሁለት ዲያቆናት አስፈልጋል መድኃኒዓለም እግዚአብሔር ይመስገን። የተባረኩ በአካባቢው የሚመረቁ ልጆች አድርጎልኛል። አንድ ብቻ ነው ዩኒቨርሲቲ ያለ፣ 4 ናቸው ልጆች፣ 3 ጨርሰው ስራ ላይ ናቸው። እግዚአብሔር ይመስገን። ስለዚህ በባዶ የሚያኖር አባት ነው ያለን ለማለት ነው። ትንኝን የማይዘነጋ እውራ ሙራን የሚቀልብ ዳንኤል አንበሳ እንዲበላው ለተራው አንበሳዎች ተጥሎ ካውንታውን ይበሉኛል ሲል በጅራታቸው ምልክት አሳይተው ለምባዳ ሆነው ከመታየታቸውም በላይ የሚበላው ምሳኔ ላከለት እግዚአብሔር የሚደምቅ ትንኝን የማይዘነጋ እግዚአብሔር አምላክ እኔ ልበላ መጥቼ የምበላው አዘዝክልኝ ብሎ ነው ያመሰገነው እግዚአብሔር። እና እኔ አሁን እንደ ሰውኛ የተጨነቁት ምንድነው ከዚያም ስራያን አስተተው ነው ያመጡኝ እዚህ እናኖርሃለን ብለው ከነ ቤተሰቦች ያው አዲስ መስረታ ማለት ነው ቤተክርስቲያኗን አስተዋውቀን ባለስልጣኖችን አግኝተን የተሻለ ነገር እንኖራለን ስንል የተሾሙ ሰዎች ያመጡት ጣጣ በእውነቱ ፍላጻ ሆኖ ከነ ቤተሰቦች ቆራርጦ ይጥለኛል። እንደው ቤቴም ትፈርሳለች፣ ልጆቼም ይበተናሉ። ልጆች እንግዲህ እንደው ወይ ጎዳና ተዳዳሪ ሊሆኑብኝ ነው ብዬ ነበር። የወለድ አንጀት መቼ እንደሆነ በጣም እዚያ ላይ ነበርኩ። እኔ ስጸበረች እኖራለሁ እግዚአብሔር ይመስገን። እንዴት ነው ልጆች እንዴት ነው የሚበላኝ? እኔ አይበላኝም፣ እሺ አይለኝም። በእውነቱ ከሆነ አንጀቴም በጣም ነው የሚንገበገበው።
እኔ በእውነት ሰዎች እንኳን ሲያለቅሱ አብሬ ነው ማለት ነው። በእውነት ሻይለኝ ውስጤ እንኳን የወለድኳቸው ልጅ ማለት ነው። እና እሱ ነበር ያንገበገበኝ። ያው አሳድጋቸው እግዚአብሔር አሳድጋቸው እና እባካችሁ አባቶቻችን ጎብኙን፣ ዝም አትበሉን። በእርግጥ እስካሁን ባለው አልወቅሳችሁም፣ አልሰማችሁም። አሁን ግን እንደው ከሚዲያው አንጻር ደግሞ ምናልባት ልትሰሙ ትችላላችሁ። ወደፊትም እንጨምርበታለን። በእውነቱ ልጆቻችሁ ነን። እኛ ወዴት እንሂድ ታዲያ? ቄስ ከቤተ ክርስቲያን ወጥቶ ወዴት መስጊድ ልግባ ነው? የጴንጤዎች አለቃ መጥቶ ይገርማቸዋል። አባታችን እንደው እንዲህ ያለ ችግር ደረሰበት አሉ አለ በአስተርጓሚ እና ፓስፖርትዎን አሁን ሰሞኑን እናወጣለታለን የሚል በቃ የደስታ ምስራችን ነገር ደስ አላቸው። አዎ እንዴ ሊያወጡልኝ ፓስፖርት አሁን በቃ ማን ቤተሰቦቹ ሁሉ እኛለን ምናምን አሉ። በኋላ ከሌላ ሰው ኢንፎርሜሽን ሳገኝ ለካ የጴንጤዎች ኃላፊ ነው ማለት። በኋላ በሌላ ቀን መጣ ተነግሮኛል። በሌላ ቀን አሁን በሀገራችን ተታያላችሁ እንግዲህ በተለያዩ ምክንያቶች ወደ ጴንጤ እነበጋሽው አሁን የቤተክርስቲያን ሰዎች አይደሉም እና በምን ምክንያት ነው የምንቆሉበት ነው ወደ ደግሞ አዝናለሁ። በሚሄዱ ሰዎች አዝናለሁ። እውነት ነው። እመቤታችንን ቤዛዊተ ዓለም አይደለችም እንደው ያለ አቅማችን ያሳደገችን በተለይኛ ተማሪዎች ወይን ተማሪያን ብለን ስንቃችን እሷ ናት። ስማንቲ ስንቁ እያዝለሻው ስማንቲ ስንቁ በእውነት በስጋም ስንቃችን ናት፣ በሰማያዊ ደግሞ ስንቃችን ናት። ስጋዋ ደግሞ ከሷ በነሳው ስጋ ድነናል እና እነዚህ ሁሉ እንደዚህ እዚህ ውስጥ ሲገቡ አዝናለሁ። በጣም ውለታ መርሳት ነውና እንደነገሩ ተመቻችቶልኛል። የቄስ አመጣው ካለ ደግሞ እሱ ብዙ ሽልማት ነበረው እና መጣ በፕሮግራም ለቀጠሮ እዚህው ግብጾች ሰጥየት ተዘጋጅቼ ጠበቅኩኝ። በአስተርጓሚ ተጠየቅኩኝ። እንግዲህ አሁን ሊጀመር ነው እርዳታ ሁሉ ነገር ሊሟላ ነው። አሁን ሁሉን ነገር አስተካከሉና ነገሩኝ። እኔ ብድግ አልኩና ልጆች እግዚአብሔር ያክብራችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ እመቤታችን ቅድስት ድንግል ማርያም በእናትነቷ ትጎብኛቸው አልኳቸው። ጴንጤዎች ናቸው። ማርያምን አነሳው እኔ እሷ ልጅ ነኝ። እኔ እሷ ልጅ ነኝ። ነዋ ወልድህ ሆነ ያመከ ብሎ ከተሰጡት አንዱ እኔ ነኝ። ልጇ ነኝ። ያሳደገችኝ እሷ ነኝ። የእናቴን ጡት ትንሽ ጠብቼውን አልተዛ አይለኝም። ከዚያ በኋላ እሷ ናት ያሳደገች። አሁንም በእሷ ነው ያለሁት እና እግዚአብሔር ይስጥልኝ። ፓስፖርቱን ሰርዤዋለሁ። ዩኤን ገብቻለሁ። ስላደረጋችሁልኝ አመሰግናለሁ። ስላበዱ እንደዚህ ዝም ብለው ሊበላ እና በዚህ ዙሪያ ነቅፈውኝ ሄዱ። ተቆጥተውኝ አብደው አራዲያ ዘጠኝ ጊዜ ተቆጣ። እኔ ከመቤታችንማ የፈለገ ይሁን ብዬ እና በዚህም በዚህ በደካማ ጎኔም ተመቶ ነበር ማለት ነው። ግን እግዚአብሔር ጠብቆኝ አልተሳተም። ችግር የተበቃኛለች እንደው ትሻለኛለች እሷ እና በዚህ መልኩ የቤተክርስቲያን ልጅ እስከሆንኩ ድረስ ከቤተክርስቲያን በዚህ እድሜ ከ40 ዓመት በላይ አገልግዬ እንደው አስተሳሰባቸው በጎደለ ሰዎች ተገፍቼ መቅረት የለብኝም። በእውነቱ ከሆነ ደግሞ ስተውት የቁም የላስቀድስ እንጂ ሲጎድል ማሟላ ህጉ ይፈቅድልኛል። እኮ ሲጎድል ማሟላት በነፃ ማገልገል ይችላል። ያን የሚፈቅደውን ሁሉ የከለከሉ አሳይሳ ኪዳነ ምሕረት ቀየረናል። እዚያ ጦርነት ሀገር እንትን ማለት ነው ሱዳን ሀገር አፈረሰው እና እኔ በዚህ እድሜ እዚያ ጦርነት ውስጥ ገብቼ ትልቅ ሰው ነው፣ ሽማግሌ ነው። እዛ ሳትሆን ሀገር ጦርነት ባለበት ያሉኝ ያለ ለልጆች ልቆይላቸው እንደው ትንሽ እንኳን ልቆይላቸው። እኔም ቆይ በመቆየት ጥሩ ነው። ለንስሐ ደግሞ የበለጠ እዘጋጃለሁ። ስለዚህ እኔ በሬ ሄጄ ሳትም መሀል አልገባም ነው ያሉት እነሱ። ቀያሬ ምንም እንኳ የለም። ቤተክርስቲያንም አልተሰራ ዙላ አቀና ነው ያን ሜዳውን እደግ አቀና። እኔ በምን ጉልበቴ በምን ቋንቋ ነው ማቀናና ያንን ሰርጀዋለሁኝ። ያን ስለሰረስኩኝ ደሞዝ አልጠይቅም። በእርግጥ የበላይ ካልፈቀደ ግን ነፃ አገልግሎት አልከለከልም። እውነት ነው። ዲባቀናውት ቤተክርስቲያን እውነት ነው። እስቲ አባቶች ሆኖት ጳጳሱን የተወከሉልን ረድኤቶ በረከቱ ይድረሳል። ስራ አስኪያጁ በግልጽ አነጋግሩንና እንዲህ የሚሰሩትን ሰዎች እንደው ቀጧቸው በድሏቸው ሳይሆን ምከሩልን። ምን ያደረገ ከቤተክርስቲያን ወጡ እንኳን አይባልም። ወጡ አይባልም። ለዶይ ቅልጣኖስ ነው ይሄንን ስራ የሰሩ ከቤተክርስቲያን ሰው እንዳይገባ የሚገባውና እርምጃው ስለሆነ መልእክት ይሄ ነው። ሁላችሁም በጸሎት አስቡን። ማህበረ ቅዱሳንም ሌሎች አባቶች አስቡን በጸሎት ሆነ
ይችን ቤተክርስቲያን ደህና የተቋቋመች ቤተክርስቲያን ደግፋችሁ ከፍ አድርጓት። እዚህ ያድርሰናል እኛ በእውነቱ ከሆነ እና ይሄ ነው መልእክቴ። እናንተም እግዚአብሔር ጉልበታችሁን ይባርክ፣ የወጣትነት ዘመናችሁን ይባርክ። በእውነት ተሰሚነት አግኝቶ ደግሞ እኛ ያንን ለመበደል ሳይሆን አንድ እንሆን። ፍቅሩ ነው የሚሻለን። ከጠብ ምን ይገኛል? ጠብ ይጎዳል በስጋም በነፍስም። ፍቅር ግን በስጋም በነፍስም ይጠቅማልና የሚጠቅመው ምን ፍቅር ማለት ኢየሱስ ክርስቶስ ማለት ነው። የፍቅር እናት እመቤታችን የሰላም እናት እሷ ከኛ ጋር ትሆናለችና ፍቅራችንን እናበርታ፣ ጥላችንን እናስወግድ ነው መልእክታችን። ያርከውላችሁ። እሺ ቀሲስ፣ እሺ እናመሰግናለን። እንግዲህ ውድ የተከበራችሁና ክቡራን ይሄን አዳምጣችሁ በተለይ በምንኖርባት በእቺ ቦታ ላይ አፋጣኝ መልስ እንድናገኝ ዛሬ የነካካ ነው የተደረገውን የአሰራሩ መዋቅር ችግሩን የሚፈታበትን መንገድ እንጂ ትችት፣ ጥላቻ እንዳልሆነ እንድታውቁልን እንዲገባችሁ እንፈልጋለን። የተከበራችሁ የተዋሕዶ ልጆች በሙሉ ይህን መልእክት አይታችሁ ለሁሉም ሼር እያደረጋችሁ እንዲደርስ አድርጉልን። አባታችንን ማግኘት የምትፈልጉ እኔንም ሁላችንም ማግኘት የምትፈልጉ በውስጥም እያናገራችሁ መልእክታችሁን እየተቀበልን ነው። ከዚህም በኋላ በተለያየ ስራዎችን እንመጣለን። እኒህ ነገሮች የዛሬው ወደ አዲስ ስራ ይዘውን ካልመጡ የቤተክርስቲያን መዋቅሯን አጠቃላይ እስከዛሬ ምን ይሰራል፣ እንዴት እየተሰራ ነው የሚለውን በተለያየ ፕሮግራም ለመምጣት ከወዲሁ ዝግጁ ነን እያልን እናሳስባለን። እንወዳችኋለን። በዚሁ እንሰናበታለን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አባታችን ይፍቱን ይባርኩን። እግዚአብሔር ከሁላችን ጋር ይሁን። በሰላም ጀምረን በሰላም እንድንፈጽም የረዳን እግዚአብሔር ስሙ እስከ ዘላለም ድረስ የተመሰገነ ይሁን። ይህንንም ደግሞ ወንድማዊ መሆኑን ተረድተውልን ዘመዶቻችን ለጥላቻ ሳይሆን ለፍቅር መሆኑን ማውቀውልን በእውነቱ አንድነታችን የተቀደሰ ተባረከ እግዚአብሔርን የሚያስገኝ እንዲሆን ሁለቱም ሶስቱም በሆናችሁበት አካባቢ እኔ ከመካከላችሁ እገኛለሁ ባለው ቃሉ መሰረት በመካከላችን ተገኝቶ ሁላችንን በፍቅር ኃይል እንድንተያይ እግዚአብሔር ይርዳል። አሜን። የወጣትነት ዘመናቸውን ይባርክ። ሀገራችን ሰላም ያድርግልን። አሜን። በጎ ነገር ያሰማን። ቤተክርስቲያናችንን ያስፋልን። ህዝበ ክርስቲያኑን ያብዛልን። አባቶቻችንም ደግሞ በመልካም ዓይን እንድታውን በእውነት ፈቃዳቸው ይሆንልን። በመስቀላቸው የተባረኩ በቃላቸው የተናዘዙ ሁሉ ለመንግስተ ሰማያት የበቁ ያድርጋቸው እግዚአብሔር። አንድነታችን ይባረክ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሁሉ ተዋነው ንጹሐነ ማርያም የረሴን ይረሴክሙ ድለዋለ ለመንግስተ ሰማያት እግዚኦ መሐረነ ክርስቶስን በላ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ ኢየሱስ ክርስቶስ ኃጢአት የኃጢአት ሁሉ ዝከ እግዚአብሔር ጸጋ እግዚአብሔር ወልድ ፍቅር እግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም እናትነት የመድኃኒዓለም አባትነት የቅዱሳን በላይ ተራዳይነት የጻድቃን የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን ረድኤት በረከት ቃል ኪዳን ከሁላችሁ ጋር አብሮ ይሁን። ባይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን። በቸርነቱ ይጠብቃችሁ። እግዚአብሔር ይፍታ። እግዚአብሔር መልካም ጊዜ ይሁንልን። መልካም ጊዜ ይሁንልን።